ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ክቡራትና ክቡራን ተመልካቾች ዛሬ ይዤላችሁ የመጣሁት በዚች ዓለም እያላችሁ ዘበን የማይሽረው ጊዜ የማይሽረው ቀኖች የማይሽራቸው ነገሮችን ነው። ለቤቴ አዲስ የሆናችሁ ላይ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ደግሞ የጠፋሁባችሁ ቤተሰቦቼ በላይፍ ላይ የጠፋሁባችሁ ስለ አልተመቸኝ ነው እና ስላልተመቸኝ ነው ኮኔክሽኑ ስለሄደብኝ ነው እና ጧት የወሰድኩት ቪዲዮ ራሱ ማታ ላይ ነው የሚደርሰው። ኮኔክሽኑ ከሀገር ከመውጣት በፊት አስቀድሞም እያሰናበተኝ ነው እና ለዛ ነው። ለቤቴ አዲስ የሆናችሁ ላይ ሰብስክራይብ በማድረግ ቤተሰብ የሆኑ ውስጥ ለውስጥ ለምንተዋወቀው ዩቲዩብ ላይ የጠፋሁባችሁ ቤተሰቦቼ እኔ የጠፋሁት ምክንያቱም ኮኔክሽን ነው ያጠፋኝ ማለት ነው። ምንም ማድረግ አልችልም መሄጃም ስለደረሰ። ነገር ግን ለሴትየይቱ ነግሬያታለሁ። እንግዲህ እሷም ያው እንደዛው ነው የመለሰችልኝ። በቃ ይበቃሻል እስካሁን ድረስ ተጠቅመሻል ምናምን ብላ አቃለለችብኝ ማለት ነው። በምን ምክንያት እንደሆነ ተነቃንቆ ይሁን ምን ይሁን አላውቅም። ኮኔክሽኑ እንትን የለውም ያኔ ሀይል የለውም እና ላይ ስገባ በምንም ሊያስገባኝ አልቻለም። ዩቲዩብ ላይ ስገባ ምንም ሊያስገባኝ አልቻለም ማለት ነው። እና አዲስ በዚች ዓለም እያላችሁ ዘበን የማይሽረው ጊዜ የማይሽረው ምን እንደሆነ ታውቃላችሁ ጋይስ? ምንም እየፈለገውን ብታደርጉ ጊዜና ዘበን እንደ አመታ የማይሽረው ምን እንደሆነ ታውቃላችሁ ጋይስ? ግን ታውቃላችሁ ምን እንደሆነ ታውቃላችሁ? ቪዲዮውን ሼር አድርጉት፣ ለሰው ይጠቅማል ብዬ አስባለሁ። በዚች ዓለም እያላችሁ ምንም እስከ ልጅ የሚያደርስ በዚች ዓለም እያላችሁ ጊዜ የማይሽረው ምንድነው ታውቃላችሁ? ደባ አትስሩ። ደባ በሰው ላይ አትስሩ። በሰው ላይ ተንኮል አትስሩ። የዋህ ሆኑ። ጓደኛችሁን እንደራሳችሁ አድርጋችሁ ውደዱ። እውነቴን ነው የምላችሁ። በዚች ዓለም ብትጾም፣ ብትጸልይ፣ ብትሰግድ 24 ሰዓት ብትሰግድ 24 ሰዓት ብትሰግድ ምንም ነገር ያሰብከው ቦታ አትደርስም። 24 ሰዓት ትሰግድ ብትዘቀዘቅ ግን ያቺ የሰራሃትን ደባ ሳትቀምሳት የሰፈርካትን ቁና ወይንም የሰፈርሻትን ቁና ታቀምሻት ያንቺ ህይወት አይቀየርም። ስለዚህ ደባ ከመስራት ወደ ኋላ በሉ። ደባ በሰው ላይ አትስሩ። በሰው ላይ ተንኮል አትስሩ። ሰው ሲያገኝ በሰው አትመቂው። በሰው ሲያገኝ ተደሰቱ። ሲከፋው ተከፉ። ሲደሰት ተደሰቱ። ሲራብ ተራቡ። ሲራቆት ተራቆቱ። አብራችሁ ያላችሁን በማካፈል የዋህ ሰው ሁኑ። ደግሞ ተንኮለኛ አትሁኑ ማለት ነው። የምሬን እምላችሁ ይጠቅማችኋል ብዬ ነው የማስበው ማለት ነው። የተንኮለኛ ሰው አትሁኑ በፍጹም በፍጹም። ተንኮለኛ ሰው በዚች ዓለም እያላችሁ በቃ የእናንተ ደባት አለባችሁ። መቼም ሰው አትሆኑ። መቼም ይሄ እኔ አሁን አንቺ ደግሞ ምናምን ብላችሁን ልታናንቁኝ ትችላላችሁ። ነው ይጠቅማችኋል ብዬ ነው እኔ የምነግራችሁ ማለት ነው። እውነት ይጠቅማችኋል ብዬ የሰፈርካት ቁና ማለት ነው እስከ ልጅ ትወርዳለች። እስከ ልጅ አያቶቻችን የሰሩት ደባ ለእኛ ነው የሚቀመጠው። እኛም ደግሞ የምንሰራው ደባ እስከ ልጆቻችን ድረስ ይቀመጣል። ስለዚህ ተንኮለኛ አትሁኑ። የዋህ ሁኑ። ልባችሁ ንጹህ ይሁን። ፈጣሪያችሁን ወይም ፈጣሪሽን ወይም ፈጣሪህን ለመለመን ልባችሁ ንጹህ ይሁን። ልባችሁ ንጹህ ከሆነ ምንም ብትወርቁ አትነሱም። ወርቃችሁ ነው የምትቀሩት ማለት ነው መሰላችሁ። ወርቃችሁ ነው የምትቀሩት ማለት ወርቃችሁ እኮ ትነሳላችሁ። መውደቅ ዙራችሁ መውደቅ አይደለም። ነገር ግን እያሰባችሁበት ቦታ መቼም አትደርሱም። መቼም ያችን የሰራሃትን ፍዳ ቀምሰሃት ታላለፍ። ብርቱካን ምን ብላ ነበር ትሉኛላችሁ ደግሞ ማለት ነው። ያችን የሰፋት ቁና ቀምሰሃት ታላለፍ። አንተ ያሰብኩበት ቦታ መቼም አትደርስም። መቼም ቢትሆን ምን ዳዲ ብትሆን ምን ትሰግድ ምን ትጾም ምን ትጸልይ ብታደር። ስለዚህ ደባ አትስሩ። በሰው ላይ ደባ አትስሩ። መልካም ነገር አስቡ። ለሰው መልካም ነገር አስቡ።
ትቻላችሁ ጥሩ ነገር አድርጉ። ታልተቻላችሁ ደግሞ በሰው ላይ ክፉ አትስሩ። በሰው በቃ አትቅኑ። በራሳችሁ ኑሩ ማለት ያ ሰው ደረሰበት እናንተን ለመጥበስ አስቡ እና እሱን ለማጥፋት በቃ የሆነ ነገር ለማድረግ ምንም አትመኙ። እናንተም ዞሮ ዞሮ አትደርሱም እዛ ቦታ መልካም ነገር ታደረጋችሁ ማለት ነው። መልካም ነገር ታደረጋችሁ እዛ ቦታ አትደርሱም።